ከእግዚአብሔር ከአባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን ቆያችሁ? ከእግዚአብሔር ቃል አንድ ስፍራ አንብበን ያው እግዚአብሔር ቃል የምንማርበት ጊዜ ይሆናል። ወደ ኤፌሶን ሰዎች ሐዋርያ ጳውሎስ የጻፈው መልእክት ምዕራፍ 1 ቁጥር 3 ጀምሮ እስከ 14 ድረስ ያለውን አብረን እናነባለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክን አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደን በክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ ይህን አደረገ። ውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችን አገኘን። እርሱም በደላችን ስርየት ነው። በጸጋው በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስት ተቀበለን። ይኸው በክርስቶስ አስቀድመ ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንድ እናንተ ደግሞ የእውነት ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህ ለክብሩ ምስጋና ይሆናል ይላል። እዚህ ቦታ ሐዋርያ ጳውሎስ ለኤፌሶን ሰዎች ይሄ ኤፌሶን መልእክት አብዛኛ ተዘዋዋሪ ደብዳቤዎች ይሉታልና እዚህ ቦታ ምናልባት እዚህ አንደኛ ምዕራፍ ላይ 3 ክፍሎች አሉ። የመጀመሪያው የሰላምታ ክፍል አለ። ሁለተኛው ደግሞ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይዘረዝራል። ሶስተኛው ደግሞ ለሌላው መማለድ ለሌላው መጸለይን ይነግረናል። አሁን እኔ በዋናነት ያነበብኩት ሁለተኛው ክፍል ላይ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክላል። ዛሬ በዋናነት ማየት የምንፈልገው በክርስቶስ የተባረክንበት በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክን አባት ይባረክልና መንፈሳዊ በረከት ሁሉ ምንድን ናቸው? እዚህ ቦታ ብዙ ጊዜ እኛ በረከት ብለን የምንጠራው ሀብት ሲመጣ፣ ክብር ሲመጣ፣ ስኬት ሲመጣ በዚች ምድር ላይ የሚታዩ ነገሮች ሁሉ በረከት ብለን እናስባለን። አዎ በረከት ነው። መንፈሳዊ በረከት ምንድን ናቸው? ቁጥር 4 ላይ እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። የመጀመሪያ መንፈሳዊ በረከት ምንድን ነው ከተባለ በክርስቶስ መመረጣችን ነው። በክርስቶስ የተመረጠ ደግሞ በእግዚአብሔር ፊት ቅዱስ መሆኑ። ቅድስና የእግዚአብሔር ማንነት ነው። ፍቅር የእግዚአብሔር ማንነት ነው። ነውር አልባ ሕይወት የክርስቶስ ማንነት ነው። የመጀመሪያ በረከት ምንድን ነው ከተባለ በክርስቶስ መመረጣችን ቅዱሳን የሆነን በፊቱ እንድንሆን ነውር የሌለን እንሆን ዘንድ በፍቅር እንሆን ዘንድ በዚህ አራተኛ ምዕራፍ 3 ቅዱሳን ነውር የሌለን በፍቅር እንሆን ዘንድ ተመርጠናል። በቅድስና እንድትመላለሱ በእግዚአብሔር ፊት በፊቱ ነው የሚለው። ሰው በሰው ፊት እንኳን ሞገስ ለማግኘት ተቀባይነት ለማግኘት ብዙ ሹር ጉዳዮች አሉ። ግን በእግዚአብሔር ፊት ቅዱሳን እንድትሆኑ የእግዚአብሔር ማንነት የተፈጠራችሁበትን ዓላማ እንድትኖሩ በፍቅር እንድትመላለሱ እና ነውር የሌለን በሕይወታችሁ ላይ ነውር የሌለን እንሆን ዘንድ በክርስቶስ ተመረጠን እና በቅድስና መኖር ያስፈልጋል። ነውር የሌለ ሕይወት መኖር ያስፈልጋል። በፍቅር መኖር ያስፈልጋል። ሁለተኛ ቁጥር 5 ላይ እንደዚህ ይላል፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነናል። ሁለተኛ በረከት ሐዋርያ ጳውሎስ እያለ ያለው ልጆች ለእርሱ በኢየሱስ ክርስቶስ ሥራ ልጆች ልንሆን ተመርጠናል። ልጆች ነን። በደሙ ዋጅቶ ልጅ አድርጎናል።
ከባርነት አውጥቶናል። ከባርነት ቀንበር አላቅቆ ነፃ አውጥቶናል። ልጅ ነህ ልጆች ልንሆን ለእሱ ስራ ልጆች። እርሱ ስራ ምንድን ነው? የወንጌል ስራ፣ የህይወት የመንግስቱ ስራ። ልጆች እንሆን ዘንድ ባሪያዎች አይደለም። ከባርነት አውጥቶ ልጆች አድርጎናል። ልጅ ነህ። ሁለተኛ በረከት የአብራ ጳውሎስ እያለ ያለው የልጅነት ማይረግ ነው። የልጅነት ጸጋ፣ የልጅነት ማንነት። ልጅ ነህ ለማ ለእርሱ ስራ ልጅ እንድትሆን እግዚአብሔር በክርስቶስ መርጦናል። መጀመሪያ ተመርጠናል። ልጅነት በረከት ነው። አባታችን ኤልሻዳይ ነው። አባታችን ፈጣሪ ነው። ሁሉ ገዢ ነው። የእሱ ልጆች ነን። ሶስተኛ እንደዚህ ይላል ቁጥር 7 ላይ በውድ ልጁም በጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በደሙ የተደረገ ቤዛነታችንን አገኘን። በክርስቶስ ደም ቤዛነት አገኘን። ኃጢአታችን ስርየት አገኘን። ነፃ ወጣን። ቀንበሩ ሰብሮ በደልን እርሙን አስወግዶ ልጅ ካደረገ በኋላ ኃጢአትን ሁሉ ይቅር አለን። አለማወቅን፣ ስንፍናችን፣ ድካማችን በክርስቶስ አጥቦ ቤዛነት አገኘን። ቤዛ ሆነልን። በኔ ቦታ ሞቶ ሕይወት ሰጠኝ። ተዋርዶ አከበረን። ወርዶ አወጣን። በደሙ የተደረገ ቤዛነትን አገኘን። እሱም የኃጢአታችን ስርየት ነው፣ ይቅርታ ነው፣ ምሕረት አገኘን። በክርስቶስ ደም የተደረገ ቤዛነት አገኘን። ይሄ በረከት ይሄ ነው። ስርየት አገኘን። በስራችን አይደለም፣ በእውቀታችን፣ በዘመዳችን አይደለም፣ በአቅማችን አይደለም። ቤዛነት ያገኘነው በክርስቶስ ደም ነው። በደሙ ነፃ ወጥተሃል። በደሙ ተቀድሰሃል። በደሙ ነፃ ወጥተሃል። ይቅር ተብለዋል። ብሉይ ኪዳን ዘመን አቅም ያለው ገንዘብ አለው፣ አቅም ያለው በአቅሙ ገዝቶ ይሄዳል። በግ ይዞ ይሄዳል፣ በሬ ይይዛል፣ መስዋዕት ይዞ ይገባል። ድሃው በምን አቅሙ? አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ለድሃው ለሀብታምም ደሙን ይዞ ገባ፣ ወደ መቅደሱ ገባ፣ አነጻን፣ ከበደል ፈታን፣ ከእስራት ፈታን፣ ነፃ ወጣን። ስለዚህ ሶስተኛ በረከት በደሙ የተደረገ ቤዛነታችን አገኘን። እሱም የኃጢአታችን ስርየት ነው። ነፃ ወጥተሃል። ያለፈ ኃጢአት አይከስ፣ ያለፈ በደል አይከስ። ልጅ ነህ። ክርስቶስ ልጅ አድርጎልሃል። መስቀል ላይ ሞቶ ራቁቱ ተሰቅሎ ራቁታችን ሸፈነ። ተዋርዶ አከበረን። እሱ ተነቅፎ እኛ ሞገስ ሆነልን። አራተኛው ደግሞ በክርስቶስ ማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናል። ልጅ ከሆንክ አባቲ ቤት ያለው ምስጢር ሁሉ ታውቃለህ፣ ትሰማለህ፣ ትረዳዋለህ። አባቲ ይነግራል፣ ምስጢሩን አስታውቋል። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ እንደ ክርስቶስ ሐሳብ የፍቃዱን ምስጢር ታውቃለህ። ምስጢር ለሁሉም አይነገርም። ምስጢር ለልጆቹ ነው። ምስጢር ቅርብ ያለው የልብ ሐሳብ ነው የሚነገረው። ምስጢር አስታወቀን። የዘላለም ሕይወት ምስጢር፣ የቃሉ ምስጢር ታውቃላችሁ። የአባትነት ምስጢር፣ ከጨለማ አገዛዝ የዳንበት ምስጢር በረከት ነው ብሎ የሚቆጥረው ይሄ ነው። የፍቃዱ ምስጢር አስታውቆናል። ይህም ደግሞ በዘመኑ ፍጻሜ ይደረግ ዘንድ ያለው ሐሳብ በሰማይ ያለው በክርስቶስ ይጠቀለል ዘንድ ነው። የፍቃዱ ምስጢር ክርስቶስ ሁሉን እንዲገዛ በክርስቶስ እንዲጠቀለል በዘመኑ ፍጻሜ ይደረግ የነበረ ሁሉ በክርስቶስ እንዲጠቀለል ዘንድ ነው። ቁጥር 11 ላይ እንደ ፍቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የወሰነ ርስትን ተቀበለ። ተባርከናል ነው። እዚህ ሆነ ርስት ተቀበል። ርስት አለን። የዘላለም ሕይወት የምንወርሰው ርስት አለን። እሱም የዘላለም ሕይወት ነው። ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣንበት የዘላለም ርስታችን የሆነው የሕይወት ርስት፣ የዘላለም መንግስት ርስት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረክ አንዱ ርስት ሰጥቶናል። የዘላለም ሕይወት አግኝተናል። ማረፊያ አለን። መዳረሻ አለን።
መንገድ ላይ የምንጠፋ ሰዎች አይደለም። የዘላለም ሕይወት አለን። የመጨረሻው ደግሞ የመንፈሳዊ በረከት ውስጥ አንዱ ቁጥር 13 ላይ እንደዚህ እናንተ ደግሞ በእውነት ቃል ይኸው የመዳናችን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። በተስፋ መንፈስ በመንፈስ ቅዱስ ታተማችሁ። የርስት መያዣ የሚሆን ለዚህ በክርስቶስ የተቀበለው የርስት መያዣ የሚሆን የመንፈስ ቅዱስ ተስፋ ትወርሳላችሁ ያለው ተስፋ፣ የዘላለም ሕይወት ተስፋ፣ የዳንንበት ተስፋ በመንፈስ ቅዱስ አትሞናል። ታተማችኋል። ክርስቶስ በደሙ አትሞ ተስፋ ሰጥቶናል። የዘላለም ሕይወት ተስፋ አለን። ወንድሜ ተስፋ አለን። የዘላለም ሕይወት ተስፋ አለን። ርስታችን ከክርስቶስ የተቀበልነው ርስት በመንፈስ ቅዱስ ተስፋ በመንፈሳዊ በረከቶች ያልነው ይሄ ነው። በመንፈስ ቅዱስ ታትመናል። ሕጋዊ ነን። የዘላለም ሕይወት አለን። ሕይወታችን መንገድ ላይ አይቀርም። ርስት አለን። የምንደርስበት ቦታ የምናገኘው ሕይወት አለን። በክርስቶስ የተባረክንበት በረከቶች እነዚህ ናቸው። በፊቱ ቅዱሳን እንድንሆን ነውር የሌለን እንዲሆን ዘንድ በፍቅር እንሆን ዘንድ በክርስቶስ መመረጣችን ነው። ለእርሱ ልጆች መሆናችን ነው። በደሙ የተደረገው ቤዛነት ማግኘታችን ነው። የፍቃዱ ምስጢር ማወቃችን ነው። በክርስቶስ ርስት ተቀብለናል። በመንፈስ ቅዱስ ታትመናል። ወንድሜ ርስት አለ። የዘላለም ሕይወት አለ። ጠላት አይከስ። ልጅ ነህ፣ ባሪያ አይደለም። ያለፈው ታሪክ እያሳየ ጠላት አይከስ። ነፃ ወጥተሃል። ከባርነት ተላቀሃል። ሕይወት አለ። በመንፈስ ቅዱስ ታትመን በተስፋ መንፈስ የሚከስ ነገር ከመጣ ልጅ ነን። ክርስቶስ የደሙ ዋጋ ከፍሎ አድኖኛል። ተዋርዶ አከብሮኛል። ወርዶ አወጥቶኛል። በዚህ ተስፋ ጸንታችሁ ቁም። በክርስቶስ የተባረክንበት በሰማያዊ ስፍራ በመንፈሳዊ በረከት የተባረክነው ይሄ በረከት ነው። በክርስቶስ እኔ የተባረኩ ሰው ነኝ። በረከት በእኔ ላይ አለ። የልጅነት በረከት፣ የፍቃዱ ምስጢር ነግሮኛል። ቤዛነት አግኝቻለሁ። ስርየት አግኝቻለሁ። ይቅርታ አግኝቻለሁ። ነፃ ወጥቻለሁ። ነፍሴ፣ መንፈሴ፣ ሕይወቴ ነፃ ወጥታለች። በክርስቶስ ኢየሱስ ደም የሚከሳቸው ጠላት ይውደቅ። ጸልያለሁ። በክርስቶስ ኢየሱስም የሚከሳቸው የተኛ ኃጢአት፣ በደል፣ መርገም የተሰበረ ይሆን። በኢየሱስም ይሰበር። በኢየሱስም ይሰበር። ቀን ሌሊት የሚከስ የወንድሞች ከሳሽ ወደቀ ተብሎ እንደጻፈ ቀንና ሌሊት የሚከስ፣ ጤንነትን የሚከስ፣ ስራን የሚከስ፣ መንፈሳዊ ሕይወትን የሚከስ ከሳሽ ይውደቅ። ከጤንነት ላይ ይውደቅ። ከቤት ላይ ይውደቅ። ከቤተሰብ ላይ ይውደቅ። በኢየሱስ ስም አሜን።